ሰላም ውድ የብዕር ሚዲያ ቤተሰቦች እንደምን ቆያችሁልኝ? ዛሬ በሌላ ዝግጅት ተመልሼ መጥቻለሁ። የዛሬውን ዝግጅቴ እንደምትወዱት ተስፋ አድርጋለሁ። ሁላችሁም ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ደግሞ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ቆይታ። ወጣቱ ከዩኒቨርሲቲ ሊመረቅ ጥቂት ቀናት ይቀሩታል። ሲመረቅ ደግሞ የሚጠብቀው ነገር አለ፣ ስጦታ። አባቱ የናጠጡ ሀብታም በመሆናቸው ከእሳቸው የሚጠብቀው ነገር ለየት ያለ ነው። ከሁሉም ላቅ ያለ ስጦታ። ከወራት በፊት ጀምሮ ቀልቡን የጣለበት አንድ ነገር አለ። ይህም መኪና ነው። በአንድ የታወቀ የመኪና ሻጭ ድርጅት የመኪና ማሳያ አዳራሽ ውስጥ በተመለከታት አዲስ ሞዴል ቀይ የስፖርት መኪና ክፉኛ ተስቧል። እንድትኖረው የሚፈልገው የመኪና አይነት ናት። ይህን ፍላጎቱን ደግሞ በሰበብ አስባቡ እያደረገ ለአባቱ ተናግሯል። ከዚህ በፊትም የሚጠቀመው ዘዴ ይህንኑ ነው። አንድ የሆነን ነገር ሲፈልግ ያን ነገር ምን ያህል እንደሚፈልገው ለአባቱ እንደዋዛ በጨዋታ መሃል ይነግራቸዋል። እሳቸውም ደግሞ በስጦታ በሽልማት መልክ ህልሙን ያሟሉለታል። እናም አሁን ይህንኑ ነበር ሲያደርግ የከረመው። ምን ያህል መኪናዋን እንደወደዳት በሰበብ አስባቡ ነግሯቸዋል። ስለዚህ በምረቃው ዕለት ከሚጠብቃቸው ስጦታዎች ዋነኛው አባቱ የሚያበረክቱለት ይህች መኪና ናት። በስተመጨረሻ በጉጉት የሚጠብቀው የምረቃው ቀን ደረሰ። አባቱ ማለዳ ላይ ወደ ግል የጥናት ክፍላቸው አስጠሩት። ምን ያህል እንደሚወዱት ምን ያህል እንደሚኮሩበት ገልጸው ያዘጋጁለትን በወርቃማ የስጦታ መጠቅለያ ወረቀት የተጠቀለለች አነስተኛ የስጦታ እሽግ አበረከቱለት። ምን ይሆን ውስጡ ያለው? ቸኩሎ እሽጉን ሲፈታው ባየው ነገር ክው ብሎ ቀረ። መጽሐፍ ቅዱስ። አሁን አባቱ ያበረከቱለት ሌላም አይደል፣ በቆዳ የተጠረዘ መጽሐፍ ቅዱስ። የወራት ህልሙ ባንዴ በኖ ሲጠፋ ወጣቱ በንዴት ፈነዳ። ለምረቃው ስጦታ የምትሰጠኝ ይሄንን ነው? በዛ ሁሉ ገንዘብህ ለኔ መግዛት የምትችለው ይሄንን ነው? እኔ መጽሐፍ ቅዱስ አጣሁ? ስግብግብነትህ ነው እንጂ ለምርቃት በዓሌ ልታበረክትልኝ የሚገባው ይህንን ነው? ወጣቱ በንዴት ተንቀጠቀጠ። ስጦታውን ወርውሮ የአባቱን የጥናት ክፍል ጥሎ ወጣ። ከዚያን ቀን ጀምሮ ወደ አባቱ ቤት መጥቶ አያውቅም። ከዚህም በኋላ በቀጠሉት ዓመታት ወጣቱ የራሱን የንግድ ሥራ ጀምሮ ተሳክቶለታል። ቤተሰብ መስርቶ መኖር ጀምሯል። ከዚያን የምርቃት በዓሉ ማለዳ ጀምሮ ከአባቱ ጋር ተገናኝቶም ሆነ ስልክ ተደዋውሎ አያውቅም። ድፍን 5 ዓመታት አለፉት። አንድ ቀን ግን ቴሌግራም ደረሰው። አባቱ አርፈዋል። ያላቸውን ንብረት አብዛኛውን የተናዘዙት ለእርሱ ነው። ስለዚህ ለቀብሩም ለሐዘኑም ከኑዛዜው ጋር የተያያዙ ነገሮችንም ለማስተካከል ከ5 ዓመታት በፊት በምሬት ጥሎት ወደ ወጣው የልጅነት ቀዬው አመራ። አሁን ያለው በአባቱ የጥናት ክፍል ውስጥ ነው። የዛሬ 5 ዓመት እንዴት በንዴት ጦፎ እንደነበር አስታወሰ። ክፍሉ ውስጥ በቀስታ እየተዘዋወረ መጽሐፍቶቹን፣ ጠረጴዛውን፣ ሁሉንም ቁሳቁስ ሲመለከት ጀመር። በዚህ መሃል ነው ከመጽሐፉ መደርደሪያ ውስጥ ያኔ አባቱ አበርክቶለት በብስጭት ጥሎት የወጣው መጽሐፍ ቅዱስን ከመደርደሪያው ውስጥ ያገኘው። እንደ ዋዛ ከመደርደሪያው ላይ አንስቶ ገጾቹን ይገልጥ ጀመር። በቆዳ የተጠረዘና የሚያምር ነው። ገጾቹን እየገለጠ እያለ ግን ድንገት አንድ ነገር ከገጾቹ መሃል ወደቀ። የወደቀውን ነገር አንስቶ ሲያየው አይኑን ማመን አልቻለም። የመኪና ቁልፍ፣ የቀዩ የስፖርት መኪና ቁልፍ። አይኑን ማመን አልቻለም። በምንም ሁኔታ ውስጥ ብንሆን ለውሳኔ መቸኮል በቀጣይ የህይወት ምዕራፋችን ዋጋ ሊያስከፍለን እንደሚችል፣ ጸጸት ሊያመጣብን እንደሚችል የሚያሳይ አጭር ታሪክ ነው። መልካም ቆይታ። ውድ ቤተሰቦቼ የዛሬው አስገራሚ ታሪክ ይሄን ይመስላል። በቀጣይ ከዚህ የተሻለ ታሪክ ይዤላችሁ እመጣለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦቼ ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳይረሳ። መልካም ጊዜ